አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰብ ሰላም ሰላም ብያለሁ። ክርስቲያን ወገኖቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁላችሁ አልሐምዱሊላ ደህና ነኝ እላችኋለሁ። ውዶቼ ሰላማችሁ ብዝት ይበልልኝ ባላችሁበት ሁሉ እላችኋለሁ የኔ ውዶች። እና ትንሽ የሰማሁት ነገር ላጋራችሁ ስለፈለኩኝ ነው ውዶቼ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። ትንሽ ራሴን የሰማሁት ነገር ለምን አላጋራቸውም ለቤተሰቦቼ ብዬ ነው እና እንድትከታተሉኝ በአክብሮት እጠይቃችኋለሁ የኔ ውዶች። ምን መሰላችሁ? ጓደኛዬ ናት፣ ጎረቤት ነው የምትሰራው። እኔም እንደዚህ እኔ ከምሰራበት ቤት ቀጥሎ ቤት ነው የምትሰራው። ማታ ማታ ነው የምንገናኘው፣ ቆሻሻ ስናወጣ ማለት ነው። በአጋጣሚ እሷም ስታወጣ ከተገጣጠምን እኔም ሳወጣ ከተገጣጠምን እንገናኛለን። ያው የሀገራችሁ ሰው ስታገኙ ደስ ይላችኋል፣ ማውራት ትፈልጋላችሁ፣ ብዙ ነገር መጨዋወት ትፈልጋላችሁ። በቃ ብዙ ነገር አለ። በመሀልም ደግሞ ይጨንቃችኋል፣ ወይ ይወጡብኛል፣ ከየት በኩል አዩኝ ምናምን የሚል ነገር ስጋት ስላለ ብዙም ሳናወራ በቃ ሰላም ተባብለን እንገባለን ማለት ነው ወደ የቤታችን። እና እንግዲህ የምንገናኘው ቶሎ ቶሎ አንገናኝም። በ15 ቀን በ10 ቀን እንደዛ ነው የምንገናኘው። ለምን እሷም ያው በተለያየ ሰዓት ልንጥል እንችላለን፣ ተመሳሳይ አናወጣም ቆሻሻ። እኔ እናት ቤትም ስለምሰራ ያው ያረፍዳሉ፣ አንዳንዴ ይመጣሉ ልጆች፣ እንግዳ ይበዛል። በዛም ምክንያት ብዙም አንገናኝም ማለት ነው። እንደ አጋጣሚ ከተገናኘን ግን ትንሽ ለ10ም ለ5 ደቂቃ ከሆነ እናወራለን፣ የራሱ ጉዳይ ነው ብለን ማለት ነው። እና እቺ ልጅ ምን ገጠማት መሰላችሁ ውዶቼ? ሰሞኑ በ15ኛው ቀን ቆሻሻ አውጥቼ እሷም አውጥታ ስታስገባ ካየችኝ ትመጣለች። መጥታ አናግራኝ እንዲህ የሆነ ነው ጠፋሽ ምናምን፣ ተጠፋፋን ምናምን ተባብለን፣ አዎ ሰሞኑ የሆነ ጉዳይ ገጥሞኝ በዛም ጉዳይ ጭንቅ ላይ ነው ያለሁት ምናምን አለችኝ። አብሽሪ እህቴ፣ ሁላችንም ጭንቅ ላይ ነን፣ ግን ያው አብሽሪ አትጨናነቂ። ያረቤት ስራ ብዙ እኔ ስራ መሰለኝ ስራ ከተጨናነቅሽለት የባሰ አይምሮሽን ራስሽን ነው የምትጎጂ ብዬ እንትን ስላት፣ አይደለም ስለ ስራው ሳይሆን እንደዚህ ሰሞኑ ቆሻሻ በማታ አውጥቼ በጣም ይከብድ ነበር፣ አልነበርንም እናት ዋጋ ሄደን ነበር። በቃ ውጪ ቶሎ ውጪ ስትለኝ ቆሻሻ ሳላወጣ ሄጄ ነበር። የሁለተኛ ተጠራቅሞበት በጣም ብዙ ነበር። ሲከብደኝ እንትኑ ጋር ገንዳው አጠገብ አስቀመጥኩት አለች። እንትኑ ቆሻሻው ማለት ነው። እንግዲህ ገንዳው ያለው በፊት ለፊት ሰውየው ጋር ነው። አስቀመጥኩትኝ። ከዛ ጠዋቱኑ እንዳለ ድመቶች ቦጫጭቀውት አካባቢው እንዳለ በከሉት አለች። ከዛ የዛ ገንዳው የተቀመጠበት በኩል ለሰውየው ይደውልለትና እንዴት እንደዚህ ቆሻሻ ያንተ ሰራተኛ አውጥታ አስቀምጣለች፣ ለምንድነው ውስጥ ማታስገባው ብሎ ይደውልለትና አንድ ሁለት ይባባላሉ። በቃ የኔ ያለ መሳደብ ሳይሆን የኔ ሰራተኛ አይመስለኝም እንደዚህ አታረግም ምናምን ይለዋል። አይ እንግዲህ ጠይቃት፣ ለሰራተኛህን ጠይቃት ይለዋል። ሲጠይቃት እኔ አይደለሁም ብላ ሙሉ ለሙሉ ግግም አለች። የኛዋ ማለት ነው ጓደኛዬ ሙሉ ለሙሉ እኔ አይደለሁም እኔ አላስቀመጥኩም አልኩት። እንግዲህ በሰዓቱ የተሳሳተችው እሷ አይ ሲከብዶኝ ማንሳት አቅቶኝ ነው እንትን አልኩት፣ እኔ ነኝ ያስቀመጥኩት ብትል ችግር አልነበረውም። ከዛ እኔ አይደለሁም ስትለው የኔው አይደለችም ሌሎች ሰራተኛ ሊሆኑ ይችላሉ ብሎ አለኝ። በቃ እንግዲህ ካልተተማመንንም ካሜራህን ክፈት፣ እኔን ካሜራ ከፍታለሁ ብሎ በካሜራ ሲታይ እኔ እንደሆንኩ እንዳስቀመጥኩት ሁሉም ነገር ቁልጭ አድርጎ አወጣዋለች። መጨረሻ ሰውየው ቪዲዮ አምጥቶ ነይ የሰራሽው ጉድን አይደለሁም ብለሽ ትዋሽኛለሽ ከዛ ብሎ ሰደበኝ። አንቺ ውሸታም ሆነሽ እኔም ውሸታም አረግሽኝ፣ አንቺ ውሸታም ሆነሽ እኔንም ውሸታም አረግሽኝ ብሎ ነይ ውጪ ብሎ የዛም በኩሉ በቃ ብዙ ወንዶች ተሰባስበው ጓንት ለብሼ ያ ሁሉ ለቀሚ ያለች ልቀሚ እንዳለ የተዝረከረከ ድመት እንትን ያሉ ልቀሚ ያሉኝ እንዳለ ጓንቴ ለብሼ እሱ ለቅሜ በአዲስ አጽድቼ ምን ብዬ እንትን አልኩኝ። ያው ከዛ በኋላ ጥሩ አይደለንም ሰዎች ከኔ ጋር ጥሩ አይደሉም፣ ወረኛ ነሽ ብለው ይዘውኛል። እና ከነገ ወዲያ ያሳፍሩኛል ብዬ ጭንቅ ላይ ነው ያለሁት ብላ ስታማክረኝ ለእናንተ ለምን አላጋራችሁም
የመዳም ቤት የሚሰሩ ሴቶች በተለይ ደክመን እኔ ብዙ ጊዜ እንደዛ አደርጋለሁ። ደክሞኝ በቃ እንደዛ ማስቀምጥበት ቀን አለ። ትክክል ብዙ ሰራተኞች እናደርጋለን አናደርግም ማለት አይቻልም። እና ጥንቃቄ እንድታረጉ በካሜራ ሁሉም ነገር በካሜራ ስለሚያዩ ጥንቃቄ አድርጉ ለማለት ያክል ነው የኔ ውዶች። እንግዲህ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ እላችኋለሁ የኔ ውዶች። ሰላማችሁ ባላችሁበት ብዝት ይበል።